ሰላም ውዶቼ ኑሲ አሪፍና ቀለል ያለ እንዲህ የሚያምር መንዲ አብረን እንስራ። በጨው በከልና በሎሚ በደንብ አድርጌ አጥቤ መጥቻለሁ። ወደ አሰራሩ ስንሄድ በመጀመሪያ ኖርማል ዘይት ትንሽዬ ነው የምጨምረው፣ ሳይበዛ ትንሽ። ከዛ ሽንኩርት ጨምራለሁ። ሽንኩርቱን ደግሞ ሼሪ ሜሪን የከተፍኩት። ሽንኩርቱ ትንሽ እንዲበሰል እንዳለ ቅመም ነው የምጨምረው። ፍልፍል አስዋድ፣ ያልተፈጨ ሄል፣ ጅርፋ፣ ወረቃ ጋርና ቢስማር ነው የምጨምረው። ሽንኩርቱ ትንሽ እንዲበሰል እንዳለ ዶሮውን ነው የምጨምረው። ዶሮውን ደግሞ ስንጨምር ቆዳውን መገልበጥ የለብንም። በሳይ በኩል ነው በላይ በኩል ነው ቆዳውን ማድረግ ያለብን። ትንሽ እንከድነዋለን። ትንሽ እንደዚህ ከቅመሙ ጋር ከተብላለ እየፈላ ውሃ ነው የምጨምረው። መገልበጥ የለብንም። ከገለበጥነው ቆዳው ይላጥብናል። ከዛ ቅመሞች ነው የምንጨምረው። ከሙን፣ ፍልፍል አስዋድ፣ ጨውና አንድ ማጂና 70 ባህራት፣ ነጭ ሽንኩርት እና ሽንኩርት ቀዩን እንደዚሁ እንጨምረዋለን። ትንሽ እንደዚህ እንደበሰለ አሁን ደግሞ ገለብጠዋለሁ። ቀስ ብላችሁ ስገለብጡት ቆዳው መላላጥ የለበትም። ዶሮ አለመጠን መብሰል የለበትም። ፍርን ስለምንጨምረው በጣም መብሰል የለበትም። ከዛ ዶሮ እናወጣዋለን። ሲኒ እያዘጋጅቻለሁ። አሁን ደግሞ ወይም ከለር ካላችሁ ከለር ነው የምቀቡት። እኔ ደግሞ ዛፈራን ነው የምቀባው ከለር ስለሌለኝ ማለት ነው። ከዛ ወይም ኦቨን ወይም ፍርን ነው የምንከተው። ፍርን ከተን እናቀለዋለን ማለት ነው። ወደ ሩዝ አሰራሩ ስንሄድ ደግሞ ትንሽዬ ዘይት አሁንም አደርጋለሁ ሳይበዛ። ከዛ ሽንኩርት ነው የምጨምረው። ሽንኩርት ያው ሼሪ ሜሪ ወይም ሲላይስ ነው የከተፍኩት፣ ግማሽ ነው ያረኩት። ከዛ ይሄን በደንብ አበስለዋለሁ። ሽንኩርቱ እንደዚህ በሰል እንዳለ ቅድም የጨመርኩትን ቅመም ትንሽ ትንሽ ነው ያደረኩት። ሁሉንም ጨምራለሁ።
ከዛ ሩዝ ነው የምጨምረው። ሩዙ ደግሞ አጥቤ ለ10 ደቂቃ ያህል ነው የዘፈዘፍኩት። ከዛ ሩዝ የቀቀልኩበትን ዶሮ የቀቀልኩበትን ውሃ ነው የምጨምረው። በኖርማል ውሃ መቀቀል ትችላላችሁ ሩዙን። እኔ ግን ዶሮ በቀቀልኩበት ውሃ ነው መቀቀለው ማለት ነው። ውሃውን እንደዚህ መጠጥ እንዳረገ በገስጤ መንከር ነው። በትንፋሽ እንዲበስል ማለት ነው። ትንሽ እንደዚህ በሰል እንዳለ አረቢክ ቅቤ ወይም ሰመን ነው የምጨምርበት። ከለር ደግሞ ዛፈራን ነው ያደረኩት። ከለር ካላችሁ ከለር አድርጉበት። እንዲህ መሀሉን ከፈት አድርጌ ሲኒ ውስጥ ዘይት ነው ያደረኩት። ከዛ ከሰል አቀጣጥዬ ነው የምጨምረው። ቶሎ ብላችሁ መክደን አለባችሁ። ከድነን እናበስለዋለን ትንሽ ስለሚቀረው። ዶሮውም አሪፍ ሆኖ ቀይ ሆኖ ወጥቷል። ሩዙም አልቋል። ጨርሰናል። የዛሬው ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ ተመልሰን እስክንገናኝ ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ።